ሰላም ውድ አደይ ቁም ነገር ቤተሰቦች እንደምን ቆያችሁልን? አደይ የቁም ነገር ዝግጅታችን ጀምሯል። ቤተሰብ የሆናችሁ ላይክ እና ኮሜንት በመስጠት እስካሁን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አደይ ቁም ነገር አክሲማሮስ ዘአርብ እግዚአብሔር በዕለተ ዓርብ ሐሙስ ማታ በጊዜ ሰርክ ለዓርብ ጽባህ ወይም አጥቢያ ምን ፍጥረት ፈጠረ ቢሉ ምድር ሕያዋን ፍጥረታትን እንደወገኑ እንስሳትና ተንቀሳቃሾችን የምድር አራዊትም እንደወገኑ ታውጣ ብሎ ቢያዝ ሶስት ፍጥረታትን ፈጠረ። እንስሳት፣ አራዊት፣ አዋፋት በየወገናቸው በየዘመዳቸው ተፈጠሩ። ዘፍጥረት 1 ከ24 እስከ 26። እነዚህንም ሲፈጥራቸው ሴትና ወንድ እያደረገ ፈጥሯቸዋል። እነዚህም አራዊት ዘቤት ወይም የቤት፣ አራዊት ዘአፋ ወይም የዱር፣ አዋፍ ዘቤት፣ አዋፍ ዘአፋ ይባላሉ። አራዊት ዘቤት እንደነ ውሻ እንደነ ድመት ናቸው። አራዊት ዘአፋ እንደነ ነምር፣ አንበሳ የመሳሰሉ ናቸው። እንስሳ ዘቤት እንደነ ላም፣ ፍየል፣ በግ ናቸው። እንስሳ ዘአፋ እንደነ ጎሽ፣ ድኩላ፣ አጋዘን የመሳሰሉት ናቸው። አዋፍ ዘቤት እንደነ ርግብ፣ ዋኖስ፣ ዶሮ ናቸው። አዋፍ ዘአፋ እንደነ ቆቅ፣ ጅግራ የመሳሰሉት ናቸው። ረቡዕ ማታ በጊዜ ሰርክ ለሐሙስ አጥቢያ እንስሳት፣ አራዊት፣ አዋፍ ተፈጠሩ ካልን እነዚህ አንድ አይሆኑምን? በምን ይለያያሉ ቢሉ በግብራቸው ይለያያሉ። ከባህር የተፈጠሩት ወደ የብስ ወጥተው ቢውሉ ቢያድሩ ወአየ ፀሐይ ወይም የፀሐይ ቃጠሎ ሲያቃጥላቸው ይሞታሉ፣ ያልቃሉ። ከየብስ የተፈጠሩትም ከባህር ገብተው ቢውሉ ቢያድሩ ውርጭ ወይም ቅዝቃዜ ሲጸናባቸው ይሞታሉ፣ ያልቃሉና በግብራቸው ይለያያሉ ማለታችን ለዚህ ነው። ከዚህ በፊት ሥላሴ ፍጥረታትን ሁሉ በሰርክ ሲፈጥሩ ሰንብተው ዓርብ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብለው ቢያዙ አዳም ተፈጠረ። በፍጥረት 1 ከ26 እስከ 27። አዳምን እስከመፈጠረው ቢሉ ከመሬትና ከውሃ ከእሳትና ከነፋስ እንደ ዘንግ መልምለው እንደ እሆት ፈልፍለው በእርሳቸው አርያ በእርሳቸው አምሳል ፈጠሩት። ወገብሮ ለእጓለ እመሕያው ማለቱም እጓለ እመሕያውን ፈጠረ ሲል ነው። እጓለ እመሕያውም ፈጠረ ማለት አዳምን ከሕያው እግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ልጅ ማለት ነው። አንድም እጓል የተባለ አዳም፣ የተባለች ምድር፣ ሕያው የተባለ እግዚአብሔር ነው። ከሕያው እግዚአብሔር አባት ከእህቱም ምድር እናት የተገኘ የተፈጠረ ልጅ ሲል እጓለ እመሕያው አለው። ወገብሮ ማለትም ፈጠረው ማለት ነው። እነዚህም እሳትና ነፋስ በአዳም የተፈጠሩት ደመ ነፍስ ናቸው። እነዚህን እሳትና ነፋስ ደመ ነፍስ እንደሆኑ የሚያሳውቅ የሚያስረዳ ምን ነገር አለ ቢሉ ስለምን ብርንዶ ስጋ አትብሉ አለ ቢሉ ብርንዶ ስጋ ካልተጠበሰ ካልተቀቀለ ደም አይለየውም፣ ደም ካልተለየውም ነፍሳችሁን ጨምራችሁ ትበላላችሁ ሲል ብርንዶ ስጋ አትብሉ አለ። ዘፍጥረት 9 ከ4 እስከ 5። ይሄው የሚታወቅ ዘንድ የሰው ሕይወቱ ደህንነቱ በመሞቁ በመተንፈሱ በመንቀሳቀሱ ይታወቃል። እሳትና ነፋስ ከተለየው ግን ሞተ ይባላል እንጂ ከዚያ በኋላ ሕይወት አለው አይባልም። እሳትና ነፋስ ደመ ነፍስ ናቸው ካልን የውሃና የመሬት ግብራቸው ምንድነው ቢሉ የመሬት ግብሩ ግዘፍ ወይም ውፍረት ነው። ስጋ፣ ጅማት፣ ጸጉር፣ ጥፍር ግዙፍ አካል የሚሆን መሬት ነው። የውሃም ግብሩ ርቀት፣ ደም፣ ምራቅ፣ እንባ ሆኖ የሚፈስ ነው። ከመላእክት በቀር ከ22ቱ ፍጥረታት መካከል በደመ ነፍስ ያው ያልሆነ ከአራቱ ባህሪያት ያልተፈጠረ የለም። ይህ ሲሆንና እንስሳት አራዊትም ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ፣ ደመ ነፍስ አላቸው እንበል። አዝዕርት፣ አትክልት፣ እጽዋትስ ደመ ነፍስ አላቸውን ቢሉ አዎን አላቸው። ሁሉም በየግብሩ የማይዋለድ የማይራባ የለም። አዝዕርቱም አትክልቱም እጽዋቱም በተዘሩ በተተከሉ ጊዜ በእግራቸው 40-50 ይወልዳሉ። በራሳቸው 100-200 ያፈራሉ። በነፋስነታቸውም ይናወጣሉ። በእሳትነታቸው እንጨት ለእንጨት ባሳበቋቸው ጊዜ እሳት ይወጣቸዋል። በውሃነታቸው በብረት ቢወጓቸው ደም፣ ውሃ፣ ወተት ይፈሳቸዋል። በመሬትነታቸውም ያድጋሉ፣ ይገዝፋሉ ወይም ይወፍራሉ፣ ያብባሉ፣ ያፈራሉ። በምሳር ተቆርጠው በወደቁም ጊዜ ይደርቃሉ፣ ይፈራርሳሉ፣ ይበሰብሳሉ፣ አፈር ትቢያ ይሆናሉ። ከመላእክት በቀር ከ22ቱ ፍጥረታት መካከል በደመ ነፍስ ሕያው ያልሆነ ከአራቱ ባህሪያት ያልተፈጠረ አንድም ፍጥረት የለም ማለት ስለዚህ ነው። እነዚህም አንድ ሆነው ተዋህደው አንድ አካል አንድ ባህሪ ይሆናሉ። አዳምን ግን ከአራቱ ባህሪያት ብቻ አልፈጠሩትም። የማትበላ የማትጠጣ የማትተኛ የማታንቀላፋ ሶስት ግብር ያላት ነፍስን ጨምረው ፈጥረውለታል። አዳም በአካለ ነፍሱና በአካለ ስጋው መቀዳደም መከታተል አለበትን ቢሉ የለበትም። በአካለ ስጋውና በአካለ ነፍሱስ መቀዳደም መከታተል ቢኖርበት ንግበር ስጋ ወይም ስጋን እንፍጠር
ወንግበር ነፍስ ወይም ነፍስንም እንፍጠር ባሉ ነበር። ነገር ግን ፍጥረታትን ሁሉ ሲፈጥሩ በእግራቸው ሄደው በእጃቸው ቆርጠው አንጸው ይፈጥራሉ ማለት አይደለም። ይሄ ይሁን ያሉት ይሆንላቸዋል እንጂ። አዳምንም ንግበር ሰብአ ባህርያነ ወበአምሳሊነ ብለው ቢያዙ አራቱ ባህርያተ ስጋ ሶስቱ ግብራተ ነፍስ አንድ ሆነው ተዋህደው የ30 ዓመት ጎልማሳ ሆኖ አንድ ጊዜ ተገኝቷል። ሰብ ማለት በዕብራውያን ዘንድ ሳባ ወይም 7 ፍጹም ቁጥር ማለት ነው። አንድም ሰብ ማለት አራቱ ባህርያተ ስጋ ሶስቱ ባህርያተ ነፍስ እነዚህ 7 ባህርያት ያሉበት ማለት ነው። አዳምም ማለት ነውር ነቀፋ የሌለበት ስግው መሬት ወይም ከመሬት የተገኘ ሰው ፍጹም መልካም ማለት ነው። ከዚህም በኋላ ሥላሴ አዳም ፈጥረው ድካም፣ እረፍት፣ ንዋም ወይም እንቅልፍ፣ ንቃህ ወይም ንቃት፣ ትጋህ ወይም ትጋት የሚስማማው አድርገው ፈጠሩት። እረፍትና ድካም፣ ንዋም የስጋ ግብር ወይም ባህሪ ናቸው። ትጋህና ንቃህ የነፍስ ግብር ወይም ባህሪ ናቸው። ከዚህም በኋላ አዳም እንዲህ ባለ ባህሪ ሲኖር ሳለ እንስሳት አራዊት ሁሉ ሴትና ወንድ እየሆኑ ሲወጡ ሲወርዱ አየና ሥላሴ ከመላእክት በቀር ፍጥረታትን ሁሉ ሲፈጥሩ ሴትና ወንድ እያደረጉ ፈጥረዋቸዋል። ለምን ይሆን እኔን ብቻዬን የፈጠሩ ብሎ አሰበ። ሥላሴም የአዳምን ሐሳብ ጸሎት አድርገው ሰምተውለት ጓለማያው ብቻውን መኖር አይገባውምና ባልንጀራ እንፍጠርለት አሉ። ዘፍጥረት 2 ከ18 እስከ 19። ከዚህም በኋላ በአዳም ላይ ድካም ንዋም ወይም እንቅልፍ መጣበት። አዳምም እጅግ ሳይተኛ እጅግም ሳይነቃ በመንቃትና በመተኛት መካከል ሳለ ከግራ ጎኗ እንዳጥንት አንስቶ ሔዋንን እርሱን አስመስሎ እርሱን አሳክሎ የ15 ዓመት ሴት አድርጎ ፈጠራት። ዘፍጥረት 2 ከ21 እስከ 23። ከአዳም ጎና እንዲት አጽም መንሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰው ፍጥረትንም ሁሉ ፈጠረ እንዳለ ቅዱስ ኤፍሬም ሴትንም ሲፈጥራት በአርአያ በአምሳል በአካል በብርሃን አዳምን አስመስሎ ፈጥሯታል። በአስራው ወይም በደም ስርና በኃይል ግን አሳንሶ ፈጥሯታል። ይህንስ እንደምን ነው ቢሉ የወንዶች አስራው 666 ነው። ወንድ ጉልበቱ ኃይሉ ብርቱ መሆኑ ስለዚህ ነው። የሴቶች አስራው 333 ነው። የሴት ኃይሏ ጉልበቷ ደካማ መሆኑ ስለዚህ ነው። እነዚህም አስራው የምንበላውን የምንጠጣውን ከሰውነታችን የሚያስማሙልን ናቸው። ይህስ እንደምን ነው ቢሉ የምንበላውን የምንጠጣውን መሬትነታችን ይቀበለዋል፣ ውሃነታችን ይበጠብጠዋል፣ እሳትነታችን ያፈለዋል። ነፋስነታችን አሰሩንና ቅጥራኑን ለይቶ አሰሩን ትቶ ቅጥራኑን ከጭንቅላታችን 6 አስረዋሉ በእነዚህ ያስገባዋል። 6ቱ ስሮች ለ60 የደም ስሮቻችን ያስተላልፋሉ። 60 የደም ስሮች ደግሞ ለ600 አስራው ያስተላልፋሉ። እንዲህ እያለ የምንበላው የምንጠጣው በ666 አስራው ተዋህዶ ከእግር ጥፍራችን እስከ ራስ ጠጉራችን ይደርሳል። ይህም ይታወቅ ዘንድ ዛሬ ሰው መልካም በልቶ መልካም ጠጥቶ ባደረ ጊዜ አምሮ ለስልሶ ይታያል። የዚህም ምሳሌ አዝርት፣ አትክልት፣ እጽዋት በስራቸው የገባ ጠል እስከ ጫፋቸው ድረስ ተዋህዶ ይለመልማሉ፣ ያብባሉ፣ ያፈራሉ። ምሳሌው እንዲህ ያስረዳል። ስለምን ሥላሴ ሲፈጥሩ ወንድን በኃይልና በጉልበት ብርቱ አድርገው ሴትን በኃይልና በጉልበት ደካማ አድርገው ፈጠሩ ቢሉ ይህስ ጥንትም ሲፈጠሩ ወንድ ለመግዛት ሴት ለመገዛት ነው። ሴትንስ በኃይልና በጉልበት ብርቱ አድርገው ቢፈጥሯቸው ኑሮ ባልተቻለም ነበር። ይህም ይታወቅ ዘንድ ዛሬ እንኳን አንዳንድ ጠንካራ ሴቶች ከጎልማሳ ጋር ታግለው ለማሸነፍ ሲደርሱ ይታያሉና ስለዚህ መጥቶ ቀጥቶ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ወንድም በኃይልና በጉልበት ብርቱ አድርገው ፈጠሩ። አዳም በነግህ ተፈጠረ ካሉ ሴት ምን ጊዜ ተፈጥራለች ቢሉ አዳም ዓርብ በነግህ ተፈጠረ፣ ሴት ደግሞ በሰለስት ወይም በ3 ሰዓት ተፈጥራለች። ሥላሴ እሁድ ጀምረው እስከ ዓርብ ድረስ የፈጠሯቸው ፍጥረታት 22 ናቸው። በሰባተኛው ቀን ግን ከመፍጠር አርፈውበታል። ይኸውም ቅዳሜ ነው። እግዚአብሔርም የሰራውን ሥራ በ6ኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ሁሉ አረፈ። ዘፍጥረት 2 ከ2 እስከ 3። ሰላም ውድ የአደይ ቁም ነገር ቤተሰቦች፣ ቤተሰብ የሆናችሁ ላይክ እና ኮሜንት በመስጠት እስካሁን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አደይ ቁም ነገር ክፍል 2። ከዚህም በኋላ አዳም ከእንቅልፉ ቢነቃ ሔዋን እርሱን አክላ እርሱን መስላ በአጠገቡ ተቀምጣ አገኛት። አዳምም ትንቢት ተገልጾለት ይህች ሴት ስጋዋ ከስጋዬ ነፍሷ ከነፍሴ አጥንቷ ከአጥንቴ ተከፍሎ የተፈጠረች ናት፣ እርሷ ከወንድ ተገኝታለችና ሴት ትባል፣ ሥላሴ ሚስት ትሆን ብለው ሰጥተውኛል ብሎ ትንቢት ተናገረ። ዘፍጥረት 2 ከ22 እስከ 24። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። ዘፍጥረት 3 ከ20 እስከ 21። ይህስ ይሁንና ስለምን ሥላሴ ሔዋንን ከአዳም ጎን ፈጠሯት? ከፍ ብለው ከራስ ዝቅ ብለው ከእግሩ ያልፈጠሯት ቢሉ ከፍ ብለው ከራሱ ቢፈጥሯት ሴት ኩሩ ናት፣ የባሰውን በኮራች ነበር። ዝቅ ብለውም ከእግሩ ፈጥሯት ቢሆን ኖሮ ሴት ወራዳ ናት፣ የባሰውን በተናቀች በተዋረደች ነበርና እጅግም ከፍ አትበል እጅግም ዝቅ አትበል ሲሉ ከጎኑ መካከል ፈጠሯት። አንድም ጎን በልብስ በድግ ይሸፈናል፣ ለሴቶችም መሸፈን መጋረድ ይገባቸዋል ሲሉ ከጎኑ መካከል ፈጠሯት። ሴቶች ግን ራሳቸውን ይኮንናሉ። አንደኛ ቆሮንቶስ 11 ከ6 እስከ 7።
አንድም እግር የቤተሰብ አምሳል፣ ጎን የሴት አምሳል፣ ራስ የባለቤት አምሳል ነው። እንደዚህም ሁሉ ሴት ከባለቤት በታች መታዘዝ፣ ከቤተሰብ በላይ ማዘዝ ይገባታል ሲሉ መካከለኛ አድርገው ከጎኑ ፈጥረዋታል። አዳም ከተፈጠረበት ቦታ 40 ቀን ተቀምጧል። ኩፋሌ 4 ከ9 እስከ 10። ከዚህም በኋላ አዳም በተፈጠረ በ40 ቀኑ በነፋሃት መንፈስ ቅዱስን አሳደሩበት። ዘፍጥረት 2 ከ7 እስከ 8። ከዚህም በኋላ አዳም ከስላሴ የጸጋ ልጅነት ተወልዶ የጸጋ መንግስት ነገሰ። ይህም ይታወቅ ዘንድ ስላሴ በባህሪ የገዙትን እርሱ በጸጋ ገዛ፣ ስላሴ በባህሪ ያዘዙትን እርሱ በጸጋ አዘዘ። ከዚህም በኋላ መላእክት አዳምን የብርሃን መጎናጸፊያ ጎናጽፈው፣ የብርሃን ጫማ ጫምተው፣ የብርሃን ዝናር አስታጥቀው፣ የብርሃን ዘውድ በራሱ ደፍተው፣ በብርሃን ሰረገላ አስቀምጠው ቅዱስ እግዚአብሔር ዘፈጥሮ ለአዳም እያሉ በእልልታ በደስታ ገነት አስገቡት። ኩፋሌ 4 ከ9 እስከ 10። ሔዋንም በተፈጠረችበት ቦታ 80 ቀን መላእክት እየጠበቋት ተቀምጣለች። ኩፋሌ 4 ከ9 እስከ 10። ሔዋንንም በተፈጠረች በ80 ቀኗ እንደ አዳም አድርገው መላእክት ወስደው በገነት ከአዳም ጋር ጨመሯት። ይህ የሚታወቅ ዘንድ ዛሬ ወንድ በተወለደ በ40 ቀኑ ሴት በተወለደች በ80 ቀኗ ክርስትና መነሳታቸው ስለዚህ ነው። በአዳምና በሔዋን አንጻር ሕፃናት የአዳምና የሔዋን ምሳሌ፣ ቤተክርስቲያን የገነት ምሳሌ፣ ቀራንዮ የተፈጠሩበት ቦታ ምሳሌ ነው። ኩፋሌ 4 ከ9 እስከ 10። ዘሌዋውያን 12 ከ4 እስከ 7። ሉቃስ 2 ከ22 እስከ 25። አዳምና ሔዋን ቀድሞ የተቀበሉትን መንፈስ ቅዱስ ዛሬም ወንድ በ40 ቀን ሴት በ80 ቀን በክርስትናቸው ይቀበሉታል። ስለምን ስላሴ ፍጥረታትን ሁሉ ሲፈጥሩ እንስሳት አራዊት አንገታቸውን ወደታች እየደፉ በአራት እግራቸው እንዲሄዱ እያደረጉ ፈጠሯቸው። አዳምን ግን እንደ ዘንግ መልምለው እንደ እሸት ፈልፍለው አሻቅቦ እንዲህ አድርገው ፈጠሩት ቢሉ እንስሳት አራዊትን እንዲህ አድርገው መፍጠራቸው ጌታ ሎሌውን እመቤት ገረዷን ለተልእኮ በጠሯቸው ጊዜ ተገዢዎች ነን ሲሉ ተጎንብሰው አንገታቸውን ደፍተው ነገራቸውን በትህትና እንዲሰሙ ሁሉ እንስሳት አራዊትንም የአዳም ተገዢዎች ናችሁ ሲሉ አንገታቸውን ወደታች እየደፉ በአራት እግራቸው እንዲሄዱ እያደረጉ ፈጥረዋቸዋል። አዳምንም ገዣቸው ነህ ሲሉ እንደ ዘንግ መልምለው እንደ እሸት ፈልፍለው አሻቅቦ እንዲህ አድርገው ፈጠሩት። ስለምን ስላሴ ፍጥረታትን ሁሉ ሲፈጥሩ በሰርክ ፈጥረው አዳምን አርብ በነግ ፈጠሩት ቢሉ እንስሳትን አራዊትን በሰርክ መፍጠራቸው ሰርክን ጨለማ ይከተለዋል። እንደዚህም ሁሉ ሞታችሁን ጽልመተ ሞት ይከተለዋል፣ ኋላም በጽልመተ ምድር ፈርሳችሁ በስብሳችሁ ትቀራላችሁ ሲሉ እንስሳትን አራዊትን በሰርክ ፈጠሩ። አዳምንም አርብ በነግ መፍጠራቸው ነግህን ብርሃን ይከተለዋል። እንደዚህም ሁሉ አዳም በበጎ ምግባር በበጎ ሃይማኖት ብትገኝ ብርህ መንግስተ ሰማያት ትከተልሃለች ሲሉት አርብ በነግህ ፈጠሩት። ስለምን ስላሴ ፍጥረታትን ሁሉ ሲፈጥሩ ለይኩን ብርሃን ለይኩን ጠፈር ለታብቁል ምድር ለይኩን ብርሃናት ለታውጻ ባህር ለታውጽ የብስ እያሉ ፈጥረው አዳምን ንግበር ሰባ ባሪያነ ወበአምሳሊነ ብለው ፈጠሩት ቢሉ ይህስ የዲያብሎስ ዘለፋ ነው። ዘለፋነቱስ እንደምን ነው ቢሉ ዲያብሎስ ዙፋኑ ሹመቱ ከሁሉ በላይ ነበርና የክብሩን ብልጫ አይቶ ይህን ሁሉ ፍጥረት የፈጠርሁ እኔ ነኝ ብሎ ተነሳ። ስላሴም ተቆጥተው አውርደው መካጣሉት። ዲያብሎስም እግዚአብሔር እንደኔ ያለ እጹብ ድንቅ እንግዳ ፍጥረት አያገኝምና ማራይ ብሎ ታርቆ ወደ ሀገር ያስገባኛል ብሎ ተናገረ። ስላሴም ስንፈጥርስ እንዳንተ ያለ ሸጋታም ክርፋታም አንፈጥርም፣ እኛ በባህሪ የገዛነውን በጸጋ የሚገዛ በባህሪ ያዘዝነውን በጸጋ የሚያዝ ክቡር ፍጥረት እንፈጥራለን እንጂ ሲሉ አዳምን ንግበር ሰባ ባሪያነ ወበአምሳሊነ ብለው ፈጠሩት። እንዳንተ ያለ ፍጥረት መፍጠር የማይቻለው መስሎ አንተ የፈጠረህ የእግዚአብሔር ምስጋና በዘነጋ ጊዜ 10ኛ ነገድ አድርጎ የፈጠረህ የእግዚአብሔር ምስጋናው እንዳይጎድል አንተም ከወንድሞችህ አንድነት በተለየ ጊዜ የፈጠረህ የእግዚአብሔር ምስጋናው እንዳይጎድል ስላንተ ፈንታ አዳምን ፈጠረ። አንተ ግን በልቦናህ ትዕቢት የፈጠርህ የእግዚአብሔርን ምስጋና ቸል አለ። እሱም ተቆጣህ፣ ተዘባበተብህ፣ አስሮም ከሰራዊቶችህም ጋር በገሃነም አጋዘህ። በከበሩ እጆቹ ከምድር መሬትን አምጥቶ እሳትና ውሃንም ነፋስንም ጨምሮ በእርሱ ምሳሌና መልክ አዳም ፈጠረው። ሶስተኛ መቃራት ከ8 እስከ 11። ስላሴ አዳምን ንግበር ሰብአ ባሪያነ ወበአምሳሊነ ብለው መፍጠራቸው ስላሴ የተለየ መልክ የተለየ አካል የብርሃን ደም ግባት አላቸው። እንደዚህም ሁሉ አዳም የተለየ መልክ አለውና ስለዚህ አዳም ንግበር ሰብአ ባሪያነ ወበአምሳሊነ ብለው ፈጠሩት። አንድም ስላሴ ንግበር ሰብአ ባሪያነ ወበአምሳሊነ ብለው መፍጠራቸው ስላሴ ሞት የማይስማማቸው ለዘላለም ሕያዋን ናቸው። እንደዚህም ሁሉ አዳም በነፍሱ ሞት የማይስማማው ለዘላለም ሕያው ነው። ስለዚህ አዳምን ንግበር ሰብአ ባሪያነ ወበአምሳሊነ ብለው ፈጠሩት። ይህችም ነፍስ ኃጢአት ክፋት ካልሰራች አትጠቁርም አትጸልምም። አንድም ስላሴ ንግበር ሰብአ ባሪያነ ወበአምሳሊነ ማለታቸው ስላሴ አንድነት ሶስትነት አላቸው። እንደዚህም ሁሉ አዳምም አንድነት ሶስትነት አለው። የስላሴ አንድነት ሶስትነት እንደምን ነው ቢሉ ልብ፣ ቃል፣ እስትንፋስ ነው።
አዳምም ልብ ቃል እስትንፋስ አለውና ስለዚህ አዳምን ንግበር ሰብአ ባሪያነ ወበአምሳሊነ ብለው ፈጠሩት። አንድም ስላሴ ንግበር ሰብአ ባሪያነ ወበአምሳሊነ ብለው መፍጠራቸው ስላሴ የባህሪ ገዢዎች ናቸው፣ ሁሉን ይገዛሉ፣ ሁሉን ያዛሉ። እንደዚህም ሁሉ አዳም የጸጋ ገዢ ነው። ስላሴ በባህሪ ያዘዙትን በጸጋ ያዛል፣ ስላሴ በባህሪ የገዙትን በጸጋ ይገዛልና ስለዚህ ስላሴ ንግበር ሰብአ ባሪያነ ወበአምሳሊነ ብለው አዳምን ፈጠሩት። ከዚህም በኋላ እግዚአብሔር አዳምና ሔዋንን በነፍስ አክብሮ የጸጋ መንግስት አንግሶ በገነት ያሉትን አዝርት፣ አትክልት፣ እጽዋት ሁሉን ብሉ፣ ሁሉን ጠጡ፣ ሁሉን ግዙ፣ ሁሉን እዘዙ፣ ከምድር በላይ ከሰማይ በታች የተፈጠረው ፍጥረት ሁሉ ይገዛላችሁ፣ ይታዘዝላችሁ ብሎ ሰጣቸው። ነገር ግን ክፉና መልካም የምታስለይ አንዲት ዕፅ አለችና እርሷን አትንኩ፣ እርሷን የነካችሁ እንደሆነ ግን የሞት ሞት ትሞታላችሁ፣ ከኔ ትለያላችሁ፣ ገሃነመ እሳት ትወርዳላችሁ አላቸው። ዘፍጥረት 3 ከ16-18 ጌታ አዳምና ሔዋንን እንዲህ ካላቸው በኋላ ከዚህ በኋላ እግዚአብሔር እንስሳት አራዊትን በገነት ጌታችሁ አዳም ተሾሞላችኋልና የሚበላችሁንም እያረደ ይብላችሁ፣ የሚጭናችሁንም እየጫነ ይጠቀምባችሁ፣ የሚጠጣችሁን እያለበ ይጠጣችሁ፣ አትነቅንቁት፣ አታናውጡት፣ አታስቀይሙት አላቸው። እንስሳት አራዊትም ጌታ እንዲህ ካላቸው በኋላ ወጥተው ወደ አዳም ሲሄዱ ዲያብሎስ በመንገድ ቆይቶ እናንተ ስጋውያን ወዴት ትሄዳላችሁ? መድረሻችሁስ ወዴት ነው አላቸው። ከዚያ እንስሳት አራዊትም በገነት ጌታችሁ አዳም ተሾሞላችኋልና ሂዱ፣ ተገዙለት፣ ታዘዙለት ተብሏል አሉት። ዲያብሎስም ያ ጌታችሁ አዳም መልኩ ማንን ይመስላል? አካሉስ ማንን ያህላል አላቸው። የጌታችንማ ነገር ምን እንነግርሃለን? በፈጣሪው አርአያ በፈጣሪው አምሳል ተፈጥሯል፣ በብርሃን ተከቧል፣ በብርሃን ተሸልሟል። በትክክልስ እንዳንመለከተውና እንዳናየው ያስፈራል፣ ያንጸባርቃል አሉት። ከዚህም በኋላ ዲያብሎስ የዚህም መሬታዊ የክብሩን ወሬ ከምሰማስ እንዲያው ብትደመስሰኝ ብታጠፋኝ ይሻለኝ ነበር ብሎ ተናዶ ተበሳጨ። ዳግመኛም ዲያብሎስ እንስሳት አራዊትን እባካችሁ እኔንም ውሰዱኝ አላቸው። እንስሳት አራዊትም አዳም ብሩህ ንጹህ ነው፣ አንተ ግን ህሱር ወይም ጎስቋላ፣ ጽሉም ወይም ጥቁር ነህ። አዳም አንተን እንዴት አድርጎ ያያል አሉት። ከዚህም በኋላ እሪያ ሲሮጥ ደረሰ። ዲያብሎስም እባክህ እኔንም ውሰደኝ አለው። እሪያም እንኳን ቅን መልስ ሊመልስለት ይቅርና እነክሳለሁ ብሎ አሳደደው። ሰላም ውድ የአደይ ቁም ነገር ቤተሰቦች፣ ቤተሰብ የሆናችሁ ላይክ እና ኮሜንት በመስጠት እስካሁን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አደይ ቁም ነገር ክፍል 3 ዲያብሎስም እነዚህ ሁሉ የሚሄዱት በእግራቸው አይደለምን? እኔም ራሳቸውን እያየው ተከትዬ ሄጄ ቢቻለኝ አስቸው ከፈጣሪው አጣልቸው መጣለው ብሎ ሄደ። ሄዶም ከእግረ ገነት ሲደርስ ያ ሰው በፈጣሪው አምሳል ተፈጥሯል ብለውኛል፣ እንዲህስ አእምሮውን ግዕዙን ሳልጠይቅ ብሄድ ይዞ ያማስነኛል ወይም ያጠፋኛል ብሎ ጥንቱንም ፈሪ ነውና ከእግረ ገነት ፈርቶ ቆሞ ቀረ። ዲያብሎስም አንድም እንስሳት አራዊት ደርሰው ሲመለሱ አእምሮውን ግዕዙን ጠይቄ ካልሄዱ ወይም ተመስዬ የምወጣበት ቀዳዳ ካላገኘው ወዲያም ወዲህ አልሄድም ብሎ ቆሞ ያስብ ጀመር። ለተፈጠረው ፍጥረት ሁሉ ጠባቂ መልአክ አለው። ጠባቂ መልአኩ ካልተለየው ሰይጣን አይቀርበውም። ጠባቂው መልአክ ሲርቅ ግን ሰይጣን ይቀርበዋል፣ መከራ ያገኘዋል፣ ይታመማል፣ ይሞታል። ይሄውም ልማድ ሆኖ ቀርቷል። ዛሬ መርፌ ቀዳዳ ታህል ንቃ ኃጢአት ከሰው ባገኘ ጊዜ ያችን ወዲያና ወዲህ አስፍቶ ግመል እንደተጫነ የሚያስወጣ በር አድርጎ ያድርበታል። እርሱም አድሮበት ሲመቸው ከርሱ የሚከፋይ የሚከረፋ 7 አጋንንት ጠርቶ ኑ ከዚህ መልካም ቤት ላስገባችሁ ብሎ ያሳድርበታል። እነዚያም ካደሩበት በኋላ ኃጢአትን እንጂ ጽድቅን አያሳስቡትም። ማቴዎስ 12:43-46 ይህም ይታወቅ ዘንድ ሰው በዚህ ዓለም ሲኖር አዳራሹን አስፍቶ ከብቱን አብዝቶ ሎሌውን ገረዱን አግብቶ ተዘጋጅቶ ተጠንቅቆ ሲኖር በምን በምክንያት ተነስቶ ጠላት ተዋግቶ ድል ነስቶት እጁን በክት ከብቱን በእግት ከያዘው በኋላ ያ ጠላቱ ያዝበታል እንጂ እርሱ አያዝበትም። እንደዚሁም ሁሉ ሰይጣን የሰለጠነበት ሰውነት በምግባሩ በሃይማኖቱ አያዝበትም። ሰይጣን እንደመራው ሰይጣን እንዳዘዘው ይኖራል እንጂ በምግባር በሃይማኖት ግን ታተማ ያያት እንደሆነ ምናልባት ነቃ ኃጢአት ባገኝባት ብሎ ፈቀቅ ብሎ ቆሞ ይጠብቃታል እንጂ አይቀርባትም። ከዚህም በኋላ እንስሳት አራዊት አዳም ካለበት ከገነት ደርሰው አቤቱ ጌታችን የምትበላንን እያረድክ ብላን፣ የምትጠጣንን እያለብክ ጠጣን፣ የምትጭነንንም እየጫንክ ተቀመጥብን እንደወደድህ አድርገን አሉት። አዳምም እኔስ በገነት ያሉ አዝርት፣ አትክልት፣ እጽዋት ይበቁኛል፣ እናንተስ ከሰማይ ኮከብ ከባህር አሸዋ ከምድር እጽዋት ያብዛችሁ ያርባችሁ፣ በየቦታችሁ ሄዳችሁ ተካበዱ፣ ተዋለዱ፣ እርቡ፣ ስቡ ብሎ መርቆ ሰደዳቸው። ከዚህም በኋላ እንስሳት አራዊት ደርሰው ሲመለሱ ዲያብሎስ ከመንገድ ቆይቶ እናንተ ስጋውያን እንኳን በደህና ገባችሁ፣ ያ መሬታዊ ጌታችሁ ምን አላችሁ? ለእርሱስ ምን ሰጥቶታል? ምንስ ነስቶታል አላቸው። እንስሳት አራዊትም እኛስ እግዚአብሔር ይመስገን ከብዛታችንም አላነስንም ከቁጥራችንም አልጎደልንም፣ እርሱም ጌታችን በየቦታችሁ ሄዳችሁ ተካበዱ፣ ተዋለዱ፣ እርቡ፣ ስቡ ብሎ መርቆ ሰደደን።
አንተስ ያለ ችሎታ ያለ ባልንጀራ እንዲህ ያለ ነገር መናገር ይገባሃልን? እርሱንስ ከምድር በላይ ከሰማይ በታች የተፈጠረውን ሁሉ ፍጥረት ግዛ፣ ንዳ፣ ብላ፣ ጠጣ ብሎ ሰጥቶታል። ከአንዲትም ዕፅ በቀር እየከለከለው የለም አሉት። ዲያብሎስም ከዛች ዕፅ ብትበሉ ምን ትሆናላችሁ አላቸው ብሎ በተንኮል መረመራቸው። እንስሳት አራዊትም ያችንም ዕፅ ብትበሉ የሞት ሞት ትሞታላችሁ፣ ከኔ ትለያላችሁ፣ ገሃነመ እሳት ትወርዳላችሁ ብሏቸው አይነኳትም አሉት። ዲያብሎስም ከዛች ቁጽለ በለስ ቆርጦ ማን ካፉ ባደረገልኝና እኔ ከባልንጀሮቼ እንደተለየው እርሱም ከፈጣሪው በተለየልኝ፣ አንድም ከጥላዋ ስር ረፍ ብሎ በጆሮዋ ሹክ ብሎ ማን በነገረልኝና እኔ ከገነት ወጥቼ እንደተሰደድሁ እርሱም ሞቶ በተሰደደልኝ፣ አንድም እንስሳት አራዊት እንዋጋዋለን ብሎ ሲያሳድዱት ወድቆ በተሰበረልኝ፣ አውሎ ነፋስ ገፍቶ በጣለልኝ፣ ትንሣኤ የሌለው አወዳደቅ በወደቀልኝ እያለ ያወጣ ያወርድ ጀመረ። ዲያብሎስም እንዲህ እያለ ሲያወጣ ሲያወርድ ያቺ እባብ በአራት እግሯ ስትሮጥ ደረሰች። ዲያብሎስም አንቺ ወሬዛዊት በጎ ቆንጆ መድረሻሽ ወዴት ነው አላት። እርሷም ወደ ጌታዬ ወደ አዳም የሁሉ ንጉሥ ስም ልሰየም እሄዳለሁ አለችው። ዲያብሎስም እባክሽ እኔን ይዘሽኝ ሂጂና አብሬሽ ሂጄ ተመርቄ ስም ተሰይሜ ልምጣ አላት። እርሷም ይህ እንዴት ሊሆን ይችላል? አዳም ጌታችን ብሩህ ንጹሕ ነው፣ አንተ ህሱር ወይም ጎስቋላ ጽሉም ጥቁር ነህ፣ በማስከፋት የሚመስልህ የለም አለችው። ዲያብሎስም ከዚህ ሁሉ ከሚወጣው የሚወርደው በላይና በደም ግባት በርዕይና በመልክ ከእንስሳት ካራዊት አንቺን የሚመስል የለም። አሁን እኔና አንቺ በአንድ ብንዋሃድ ብንተባበር የኔ ክፋት በአንቺ በጎነት ይሰወራል፣ የኔ ጽሉምነት በአንቺ ብሩህነት ይጸዳል። የክፋት ያስሩ ምልክቱ አይገኝም አይታወቅምና ይዘሽኝ ሂጂ አላት። እርሷም ይህንን ከንቱ ውዳሴ ሲያቀምሳት ጊዜ እንደተናገረውስ ቢሆን መልካም ነው፣ ነገር ግን ከጽሉም የዋለ ጽሉም ከክፉ የዋለ ክፉ ነውና በአንተ ክፋት አዳም እኔን ጨምሮ ቢጠላኝ ምን ይበጀኛል አለችው። እርሱም እኔን እንደጠላኝ ሰምተሻልን? ወይስ እንዲያው ጠርጥረሽ ነው አላት። እርሷም መስማትስ አልሰማውም፣ ነገር ግን ጨለማነትህ ከበርባሮስ ይጨልማል፣ ብርሃንና ጨለማ ይስማማሉን? እንደዚህም ሁሉ አንተና አዳምም እስከ ምጽአት ድረስ ስምምነት የላችሁም አለችው። ዲያብሎስም እንዲህ ያለውን ዝንጋዬ ተይው፣ አሁንስ ቢሆን እርሱ ቢጠላኝ እኔ ግዳለኝን? ያንቺና የኔ ተዋህዶ ግን እስከ ምጽአት ድረስ አያልቅም አላትና ይልቅ ይህንን ተራራ ስንወጣ አንቺ ትሸከሚኝ ወይስ እኔ ልሸከምሽ አላት። እርሷም እኔስ ትከብደኛለህ፣ አንተ ተሸከመኝ እንጂ አለችው። ከዚህም በኋላ አርዌ ምድርና ዲያብሎስ በዚህ ስምምነት ተስማምተው ተማምለው የገነትን ተራራ ጨርሰው ከገነት መካከል ሲደርሱ ነይ ፈንታሽን ተሸከሚኝ አላት። እርሷም ፈንታዬ እስከደረሰ ና ልሸከምህ፣ ነገር ግን እንዳከብደኝ ቶሎ ብለህ ትወርድልኛለህ ብላ ብትፈቅድለት ዘሎ ከጫንቃዋ ላይ ተቀመጠ፣ በሰውነቷ ሁሉ ተዋሃደ። እርሱም እንግዲህ ያንቺና የኔ ተዋህዶ እንደ ነፍስና እንደ ስጋ ይሁን፣ ከዚያም ከመስፍኑ ስንደርስ ለጊዜው ደስ የሚያሰኘውን ኋላ ግን ከገነት ነቅሎ የሚጥለውን እኔ ያናግረዋለሁ እንጂ አንቺ አትናገሪው አላት። ሰላም ውድ የአደይ ቁም ነገር ቤተሰቦች፣ ቤተሰብ የሆናችሁ ላይክ እና ኮሜንት በመስጠት እስካሁን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አደይ ቁም ነገር ክፍል 4። እንዲህም ባለ ሁኔታ ተስማምተው እባብና ዲያብሎስ በጊዜ ቀትር ወይም በ6 ሰዓት ሲሆን አዳም ካለበት ደረሱ። አዳምም ጊዜ ያደርሱበት ለጸሎት ሲቸኩል ነበር። ጸሎቱስ ምንድነው ቢሉ መላእክት ጊዜያት አይተው መጥቅ ወይም ደወል ይደውላሉ። ከዚህም በኋላ በገነት ያሉ አዋፍ አንስርት ከአዳም ጋር ጸሎት ማህበር ያደርጉ ነበር። ከዚህም በኋላ ዲያብሎስ በዚህ ችባብ ተጭኖ ሄዶ እንዴት አለ አዳም፣ የዚህ ሁሉ ጌታ የዚህ ሁሉ ንጉስ፣ ከምድር በላይ ሰማይ በታች ሌላ ፈጣሪ የለም፣ አንተ ነህ ፈጣሪ፣ እኔም ይህን ሰምቼ ሰግድልህ አመሰግንህ ዘንድ መጥቻለሁ ብሎ የሐሰት ምስጋና ቀረበለት። አዳምም ስምህ ከይሲ ይሁን አለው። ነገር ግን እኔ አምላክ አይደለሁም፣ ሰማይን ምድርን እኔን መላእክትን የፈጠረ አምላክ አለ አለው። ዲያብሎስም ባታውቅበት ነው እንጂ አምላክነትስ ተሰጥቶ ነበር፣ ለመሆኑ ባልንጀራ አለህን ወይስ ብቻህን ፈጥሮሃል አለው። አዳምም ሔዋን አለችኝ እንጂ አለው። ዲያብሎስም አዳምን የዓለም ሁሉ ንግስት ሔዋን ከወዴት አለች? አሳየኝና ተገናኝቻት ልሂድ አለው። አዳምም እርሷስ ንግስትም አይደለች የእግዚአብሔር ባሪያ ናት እንጂ ያቻት ከዕፀ ሕይወት ስር አለችልህ አለው። ዲያብሎስም ካፈ ከይሲ ተጭኖ ሄዶ እንዴት አለሽ ሔዋን፣ የሁሉ እመቤት፣ የሁሉ ንግስት፣ የሁሉ ንጉስ ሚስት፣ እኔም ይህን ሰምቼ ሰግድልሽ አመሰግንሽ ዘንድ መጣው ብሎ ሐሰት ምስጋና ከንቱ ውዳሴ ደረሰላት ወይም አቀረበላት። እርሷም ነገሩ ደስ ብሎ ሳለ ሴቶች ውዳሴ ከንቱ ይወዳሉና እኔስ ንግስትም አይደለው ሰማይን ምድርን እኛን መላእክትን የፈጠረ አምላክ አለ አለችው። ዲያብሎስም ባታውቁበት ነው እንጂ አምላክነትስ ተሰጥቷችሁ ነበር። ነገር ግን ከዚህ ዓለም ምን ሰጥቷችኋል? ምንስ ነስቷችኋል? ኑሯችሁስ እንዴት ነው አላት። እርሷም ኑሯችንስ በተድላ በደስታ ነው። ከምድር በላይ ከሰማይ በታች የፈጠረውን ፍጥረት ሁሉ ብሉ፣ ጠጡ፣ ግዙ፣ ንዱ፣ እዘዙ ብሎ ሰጥቶናል። ከአንዲት ዕፅ በቀር የከለከለን ነገር የለም አለችው። ዘፍጥረት 3:1-3። ዲያብሎስም ያችን ዕፀ በለስ ብትበሉ ምን ትሆናላችሁ ብሏችኋል አላት።
እርሷም ይህችንስ ቁጽለ በለስ ብትበሏት የሞት ሞት ትሞታላችሁ፣ ከኔ ትለያላችሁ፣ ገሃነመ እሳት ትወርዳላችሁ ብሎናልና አንነካትም አለችው። ዘፍጥረት 3 ከ3 እስከ 4። መብልስ ያድናል እንጂ አይገድልም። አንቺ ሞኝ፣ መብል ማንን ገድሎ ያውቃል? ነገር ግን ከኔ የተሻለ እንግዳ ፍጥረት ፈጥረው ፍጥረቴን ሁሉ ያስንቁታል ብሎ ተመቅኝቷችሁ ነው እንጂ እውነት መብልስ የሚገድል ሆኖ አይደለም አላት። ዘፍጥረት 3 ከ4 እስከ 7። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብ መልካም እንደሆነ አየች። ዘፍጥረት 3 ከ6 እስከ 7። እርሷም አማልክትማ ከሆነን አሁኑኑ አንበላውምን አለችው። እርሱም በልቦናዋ እንደበላችሁ አውቆ ስትበይውም ለብቻሽ አትቢ፣ ለቅመሽ ይዘሽ ሄደሽ በቀኝ እጅሽ ለእርሱ በግራ እጅሽ ለአንቺ በአንድ ላይ ጉረሱት። እርሱም ቀድሞሽ ቢበላ እርሱ አምላክ ይሆናል፣ አንቺ ይቀርብሻል። አንቺም ቀድመሽ ብትበይ አንቺ አምላክ ትሆኛለሽ፣ እርሱ ይቀርበታልና በአንድ ላይ ጉረሱት አላት። እርሷም ለቅማ ይዛ ሄዳ በቀኝ እጇ ለእርሱ በግራ እጇ ለእርሷ አንድ ጊዜ ጎርሰው አላምጠው ሳይወጡት እንደ ክረምት ነጎድጓድ ተንጓጉቶ ጸጋቸው ተገፈፈ፣ ክብራቸው አለፈ። በ40ና በ80 ቀን የተቀበሉት ልጅነት ተነሳቸው፣ እርቃን ለእርቃን ተያዩ። ዘፍጥረት 3 ከ7 እስከ 8። አዳምም ጉሮሮውን እንቅ አድርጎ ይዞ ወየው አንቺ ሴት ምን አበላሽኝ ይሆን? እንዴት ለዘላለም የማያልቅ መከራ አገኘኝ እያለ ምርር ብሎ አለቀሰ። አዳምም ጉሮሮውን እንቅ አድርጎ የያዘው ዛሬ በወንድ ልጅ ላይ ምልክቱ ሆኖ ቀርቷል። አዳምም ተቆጥቶ አልቀረም። ከገነት እንጨት አንስቶ እማታለሁ ብሎ ሲል ዘላ ከአትክልት ውስጥ ተሰወረች ወይም ተሸሸገች። አዳምም ተመለሰ እንጂ ተከታትሎ ገብቶ አልመታትም። ይህም ልማድ ሆኖ ቀርቷል። ዛሬ ሴቶች ከባሎቻቸው ጋር ተጣልተው ወደ ማጀት በገቡ ጊዜ በዚያ ልማድ ተመልሶ ይወጣል እንጂ ተከታትሎ ገብቶ አይማታም። እምቢ ብሎ ገብቶ ቢመታት ግን ይፈረድበታል እንጂ አይፈረድለትም። አዳምም ሔዋንን መቷት ቢሆን ሔዋንም ባበሳዬ ነው ብላ ተቀብለው ቢሆን ሁለቱም ንስሐቸው ይቀልላቸው ነበር። ለዚህም ምሳሌ ያስረዳል። እንደምን ቢሉ ሙሴ እስራኤልን ከግብጽ አውጥቶ በምድረ በዳ አሰፈራቸው። እርሱም ወደ ደብረ ሲና ወጣ። እስራኤል ግን አሮንን ሙሴን ምን እንዳገኘው አናውቅም፣ ጠፋ። አሁንም አንተ አማልክት ስራልን አሉት። አሮንም እስራኤል ክፉ ሰዎች ናቸውና በድንጋይ ወግረው ይገሉኛል ብሎ እሺ ያላችሁትን ብር ወርቅ ሰብስባችሁ አምጡልኝ ቢላቸው እስራኤል ወትሮ ገንዘብ ወዳጆች የነበሩ ሰይጣን አትክቷቸው ብር ወርቅ መሳሪያቸውን ሁሉ ሰብስበው አመጡለት። አሮንም እሳት ከበላው እኔ ምን ላድርግላችኋለሁ ብሎ እሳት አንድዶ በእሳት ላይ ጣለው። ያን ጊዜም በወይፈን በጊደር አምሳል ቀንዳቸው ወርቅና የብር ጅራታቸው የሐር አምሳል ያላቸውን ሁለት እጓላተ ጣዖት ወይም የጥጃ ምስል ሰይጣን አቆመላቸው። እስራኤልም ወንዶች ለወንዱ ጣዖት፣ ሴቶቹ ለሴቲቱ ጣዖት ይሰግዱ ጀመር። ጌታም ሙሴ ሙሴ ብሎ ጠርቶ እስራኤል ወገኖችህ በድለውኛልና መቅሰፍት አምጥቼ ልፍጃቸው አለው። ሙሴም በእሴ እግዚአብሔር ወይም የእግዚአብሔር ሰው ነውና አቤቱ ጌታዬ እስራኤልንማ አንተ ካጠፋቸው ማን ያተርፋቸዋል? አሁንም እኔን ላከኝና በደለኛውን ልቅጣ አለው። ጌታም ከቀጣህማ ይሄ የለምን ብሎ ሁለቱን ጽላቶች ሰጥቶ ሰደደው። ሙሴም ቢደርስ እስራኤል ፍሪዳ አርደው ጠጅ ጥለው ለጣዖት ሲሰግዱ ያገኛቸው። ዘጸአት 32 ከ1 እስከ 20። ሙሴም ተቆጥቶ በሁለቱ ጽላቶች ሁለቱን ጣዖታት መታቸው። ጽላቶቹም ጣዖቶቹም ተሰበሩ። ሙሴም ይህን ነገር የጀመረውስ ያደረገውስ ማን ነው አለ። እስራኤልም ሐሰተኞች ናቸውና እኛስ አንዳችም ነገር አላደረግንም አሉት። ሙሴም አዋጅ ነግሮ ሴቶችን ወንዶችን ሰብስቦ ያን ጣዖት ስልቅ አድርጎ አሰልቆ በጥብጦ በአድራጊ አድርገው ብሎ ቢረጨው ፍቅረ ጣዖት ያደረባቸው ሰዎች በከንፈራቸው የወርቅ ቀሰም እየተቀረጸባቸው ተገኘ። ሙሴም ያን ጊዜ ለፈጣሪው ቀንቶ ከእስራኤል 3000 በሰይፍ ቀጣ። ዘጸአት 32 ከ28 እስከ 29። ጌታ ሙሴን ልቤን አበረድሃት አስተነፈስሃት፣ አሁንም የቀሩትን ምሬልሃለሁ ብሎ ያሰበውን መቅሰፍት መልሶለታል። ዘጸአት 32 ከ28 እስከ 30። እንደዚህም ሁሉ አዳም ሔዋንን መቷት ቢሆን ሔዋንም ባበሳዬ ነው ብላ ብትቀበለው ንስሐቸው ይቀልላቸው ነበር። ከዚህም በኋላ አዳም ክብሩ ካለፈ ጸጋው ከተገፈፈ ዲያብሎስም ለአዳም ክብሩን ጸጋውን ቢሰጠው ቢነሳውም አያለው ብሎ ከገነት ወጥቶ ከውጭ ቆሞ ያይ ጀመር። ይህ ነገር በጊዜ ቀትር ከተደረገ በኋላ በጊዜ ሰርክ ጌታ እልፍ አላፍ ወተልፊታ አላፋት መላእክትን ይዞ ወርዶ አዳም ከነበረበት ማዕከለ ገነት ደርሶ አዳም አዳም ወዴት ነህ አለው። ዘፍጥረት 3 ከ9 እስከ 10። አዳምም ጌታ በአምሳለ ሰብእ ወይም በሰው አምሳል ጫማውን ተጫምቶ ሲመጣ ኮቴውን ሰምቶ ነበርና አቤቱ ጌታዬ በአምሳለ ሰብእ ስትመጣ ሰምቼ አፍሬ ጉስቁዬ ቅጠል ለብሼ ቅጠል ታጥቄ ከአትክልት ውስጥ ቆሜያለሁ አለው። ዘፍጥረት 3 ከ8 እስከ 11። ጌታም የሰጠውህን የብርሃን ቀሚስ የብርሃን መጎናጸፊያ ማን ወሰደብህና ራቆትህን ሁኛለሁ ትለኛለህ? ወይስ ከዛች ቁጽለ በለስ በልተህላት ይሆንን አለው። ዘፍጥረት 3 ከ11 እስከ 12። አቤቱ ጌታዬ ሆይ ያቺ አብራ ትኑር ብለህ የሰጠኸኝ ሴት አሳተችኝ፣ ቁጽለ በለስን አብልታ ጸጋዬን አስገፈፈችኝ፣ ክብሬን አሳለፈችብኝ አለው። ዘፍጥረት 3 ከ12 እስከ 13። ጌታም ሔዋን እውነት አንቺ አድርገሽው ይሆን ወይስ ሌላ የነገረሽ አለ አላት። ዘፍጥረት 3 ከ13 እስከ 14። ሔዋንም አርዌ ምድር አሳተችኝ እንጂ እኔ ምን ላድርግ አለች።
ዘፍጥረት 3:13-14። በዚህ ጊዜ ሶስቱን ረገማቸው። በፊት እባብን ረገማት። ምን ብሎ ረገማት ቢሉ እባብ ቀድሞ እንዲህ አልነበረችም፣ የግመል ጊደር ታህል ነበረች። በአራት እግሯ ትሄድ ነበር፣ መልኳም እጹብ ድንቅ ነበር። እባብንም ሲረግማት እንዲህ አላት፣ ቁመትሽን አስረዝሜ ከእንስሳት ከአራዊት አብልጬ ብፈጥርሽ አንቺ ከጠላቴ ከዲያብሎስ ጋር አንድ ሆነሽ ምክንያተ ስህተት ከሆንሽ እርሱን ያመጣሽባቸው እግሮችሽ በሆድሽ ይግቡ፣ መሬት ለብሰሽ መሬት በልተሽ ኑሪ ብሎ ረገማት። ዘፍጥረት 3:14-15። ባንቺና በሰው መካከል ጸብ፣ ቂም፣ በቀል አይለያችሁ። የሰው ልጆች ቢያገኙሽ ራስሽን ይቀጥቅጡ፣ አንቺም ስታገኛቸው እግርግራቸውን ውጊያቸው አላት። ዘፍጥረት 3:15-16። እባብን ከረገማት በኋላ ሔዋንን ረገማት። ምን ብሎ ረገማት ቢሉ ያችን ዕፀ በለስ ቆርጠሽ እንዳፈሰስሻት በየወሩ ደምሽ ይፍሰስ፣ በሕማም በመከራ ውለጂ፣ ወልደሽም አትመረሪ፣ ወደ ባልሽ ተመለሽ ብሎ ረገማት። ዘፍጥረት 3:16-17። ከዚህም ቀጥሎ እግዚአብሔር ሔዋንን ከረገማት በኋላ አዳምን ርግማን ተቀበል አለው። አዳምም አቤቱ ጌታዬ፣ እኔ ከነገሩ ያልነበርሁ ከምክሩ ያልተጨመርሁ ሔዋን ባመጣችው ዕዳ እኔ እንዴት ርግማን ልቀበል አለው። ጌታም አዳም ሆይ ስጋዋ ከስጋህ አጥንቷ ከአጥንትህ ነፍሷ ከነፍስህ ተከፍሎ ተፈጥራለችና አይቀርልህም ተቀበል አለው። አዳምም አቤቱ ጌታዬ ሆይ ጌታና ሎሌ ተሟግቶ ድንጋይና ቅል ተማቶ እንዲሉ ሁሉ እኔ ከአንተ ጋር ተሟግቼ እችላለሁን ብሎ እርግማኑን በትህትና ተቀበለ። ሲረግመውስ ምን ብሎ ረገመው ቢሉ አዳም እኔ ቀድሞ በመንፈስ ቅዱስ አክብሬ በብርሃን ሸልሜ ብፈጥርህ ነው እንጂ ቀድሞ መሬት ነበርህ፣ አሁንም ተመልሰ መሬት ግባ ብሎ ረገመው። ዘፍጥረት 3:19-20። አዳም እኔ እንዳትወጣ እንዳትወርድ እንዳትማስን የምትበላውን የምትጠጣውን አንድ ጊዜ አዘጋጅቼ ብፈጥርልህ አንተ አምላክነቴን ከፈለህ እየወጣህ እየወረድህ እየማሰንህ ብላ፣ ሐሳብህ በምግብህ ይሁን። ምድርህ እሾህ አሜከላ ያብቅል፣ ሆድህ ወስፋት ኮሶ ያብቅል፣ እግርህን እሾህ ሆድህን ወስፋት እየወጋው ስትሳቀቅ ኑር ብሎ ረገመው። ዘፍጥረት 3:17-19። ዳግመኛም አዳም ሆይ ይችን ጽዋ ሞት ስትቀምሳት አካልህ ይራድ፣ እጅህ እግርህ ይንቀጥቀጥ አለው። ከዚህም በኋላ አካሉ ራደ፣ እጁ እግሩ ተንቀጠቀጠ፣ እንደ ሰም ቀለጠ። ቀድሞ አካሉ እንዲህ አልነበረም፣ እንደ ፋና የበራ እንደ ብርሌ የጠራ የማይወጋ የማይበጣ ሽንት አሰር የማይወጣው ጥሩ አካል ነበረው። የሚበላውም የሚጠጣውም በእሳት ላይ እንደ ጣሉት ሰም እየቀለጠ ይቀር ነበር። የሚታወቅ ዘንድ ቅዱሳን በዚህች ዓለም ሲኖሩ በቅተው እየበሉ እየጠጡ ሽንት አሰር የላቸውም። እመቤታችን በዚህ ዓለም 64 ዘመን ስትኖር ጌታም ክብር ምስጋና ይግባውና በዚህ ዓለም 33 ዓመት ከ3 ወር ሲኖር እየበሉ እየጠጡ ይህ ሁሉ አልነበረባቸውም። ከኃጢአት በቀር እንደኛ ሰው ሆነ እንዳለ ቅዱስ ኤፍሬም እስከዚህ የሥጋው እርግማን ነው። ከዚህ ቀጥሎ ግን የነፍሱን እርግማን ነው። እግዚአብሔር አዳምን በነፍሱ ረገመው። ምን ብሎ ረገመው ቢሉ አዳም ይህስ የሥጋ መከራ ኃላፊ ነው አላቂ ነው፣ ደግሞም በነፍስህ የማያልፍ የማያልቅ ብዙ መከራ አለብህና እርግማን ተቀበል አለው። አዳምም አቤቱ ጌታዬ፣ ነፍሴ የማያንተ እድል ፈንታ ጽዋ ተርታ አይደለችምን? እንዴት እርግማን ልቀበል አለው። ጌታም አዳም እኔ ነፍስና ሥጋ አንድ ሆኖ ቢመጡብኝ አንድ አድርጌ እቀበላለሁ እንጂ ለየብቻ እቀበላለሁን? አይቀርልህምና ተቀበል አለው። አዳምም እርግማኑን ባኮቴት ወይም በጸጋ ተቀበለ። ሲረግመውስ ምን ብሎ ረገመው ቢሉ አዳም ሥጋ መቃብር ስትገባ ነፍስህ ደግሞ ሲኦል ትውረድ፣ ከዚያም ወርዳ በዲያብሎስ እጅ ትያዝ፣ በሲኦል ትጋዝ፣ ብዙ መከራ ብዙ ስቃይ ትቀበል፣ የዲያብሎስ ባሪያ ተገዢ ትሆን፣ ከዚያም ካለቀኑ አትውጣ አለው። ዳግመኛም አዳም እኔ በመንፈስ ቅዱስ አክብሬ በብርሃን ሸልሜ ብፈጥርህ አንተ አምላክነቴን ከፈለግ ልብስህ ዳባ ይሁን፣ ያም እያለቀ እያደፈ ዘላለም ስትሳቀቅ ኑር ብሎ ረገመው። እንዲህ ብሎ ረግሞ አውሬ የሰበረው እንስሳ ነበረ፣ የዚያን ቁርበት አለበሰው። ይህም ሐሰት ነው። ያን ጊዜ ዳባ ተፍቆ ቁርበት ተፍቆ አልነበረም፣ ያለበሰውስ ግምጃ ነው። ስለምን ግምጃውን ዳባ አለው ቢሉ በቀደመ ልብሱ በዚያ የብርሃን መጎናጸፊያ አንጻር አይቶ ግምጃውን ዳባ አለ እንጂ ያለበሰውስ ግምጃ ነው። ያን ጊዜም ግምጃ ተሰፍቶ አልነበረም። ዳባ ያለውስ የገዛ ቁርበቱን ነው። ስለምን የገዛ ቁርበቱን ዳባ አለው ቢሉ አካሉ እንዲህ አልነበረም፣ እንደ ፋና የበራ እንደ ብርጭቆ የጠራ የማይወጋ የማይበጣ ሽንት አሰር ደም ወዝ የማይወጣው ጽሩይ አካል ነበረ። ልብስህ ዳባ ይሁን ብሎ በረገመው ጊዜ ግን አጥንቱ ከጅማቱ ስጋው ከቁርበቱ አንድ ጊዜ የሚገፈፍ ሆነ።
ሰላም ውድ አደይ ቁም ነገር ቤተሰቦች እንደምን ቆያችሁልን? አደይ የቁም ነገር ዝግጅታችን ጀምሯል። ቤተሰብ የሆናችሁ ላይክ እና ኮሜንት በመስጠት እስካሁን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አደይ ቁም ነገር